እንደምን ከረማችሁ? ዛሬም በአዲስ ቶፒክ ተመልሰን ተገናኝተናል። ሀሳብ አስተያየታችሁ አይለኝ። በዛሬው ቪዲዮ ውስጥ የምናየው ስለ መምብሬን ፖቴንሻል ይሆናል። ስለዚህ መምብሬን ፖቴንሻል ምንድን ነው፣ እንዴት ፎርም ይሆናል በደንብ የምናይበት ይሆናል ማለት ነው። ሶ ወይም ኮሚኒኬሽን ቢትዊን ኒውሮን ማለት ነው ቢጋን ዊዝ ስቲሙሌሽን ኦፍ ኒውሮን። ስለዚህ ኒውሮኖች ኮሚኒኬት የሚያደርጉት ዊዝ ስቲሙሌሽን ኦፍ ኒውሮን ኦር ሌላ ሜቢ ስቲሙሌሽን ኦፍ ኒውሮን ዋን ኒውሮንስ ሜቢ ስቲሙሌትድ ባይ አናዘር ኒውሮን። ስለዚህ ኒውሮኖች ኮሚኒኬት የሚያደርጉት ስቲሙሌት የሚሆንበት ሰዓት ሶ በምንድን ነው ስቲሙሌት የሚሆኑት ኒውሮኖች? ስለ ኒውሮን ከዚህ ፊት በባለፈው ቪዲዮ አይተናል። ሶስት አይነት ከሚሰጡን ጥቅም አንጻር ሶስት አይነት ኒውሮኖች አሉን ብያችኋለሁ። አንደኛው ሴንሰሪ ብለን የጠራነው ነው። ሁለተኛው ሞተር፣ ሶስተኛው ኢንተር ኒውሮን ብለን የጠራናቸው ናቸው። ስለዚህ እነዚህ ኒውሮኖች ኮሚኒኬት የሚያደርጉት ስቲሙሌት በሚሆንበት ሰዓት ነው። ስለዚህ ስቲሙሌሽን ኦፍ ኒውሮን ባይ አናዘር አንዱ ኒውሮን በሌላኛው ኒውሮን ስቲሙሌት ሲሆን ሊሆን ይችላል ኮሚኒኬት የሚያደርጉት ኦር ባይ ዘ ሪሴፕተር ሴል ስቲሙሌት ሲሆኑ ኦር ባይ ሳም ፊዚካል ኢቨንት ሳች አስ ፕሬሸር። ስለዚህ እነዚህ ነገሮች ኒውሮኖችን ስቲሙሌት ያደርጋሉ ማለት ነው። ስለዚህ አንድ ኒውሮን በሌላኛው ስቲሙሌት ሊሆን ይችላል በሪሴፕተር ሴል። ምክንያቱም ኢፍ ዩ ሪመምበር ሴንሰሪ ኒውሮን ለምሳሌ ከዚህ ፊት ስናይ ኢት ኤክስቴንድ ፍሮም ዘ ሪሴፕተር ፍሮም ዘ ሴንሰሪ ሪሴፕተር ከሪሴፕተር ወደ ኮንትሮል ሴንተር። ስለዚህ ሪሴፕተር ላይ በተፈጠረ ሲግናል መረጃ ወደ ኮንትሮል ሴንተር ይወስዳል። ኦር ፊዚካል ኢቨንቶች ስቲሙሌት ያደርጓቸዋል ማለት ነው። ሶ ዋንስ ስቲሙሌትድ ኒውሮን ዊል ኮሚኒኬት ኢንፎርሜሽን አባውት ዘ ፖዚቲቭ ኢቨንት። ስለዚህ ስቲሙሌት ከሆነ በኋላ ኮሚኒኬት ያደርጋሉ ኒውሮኖች የተፈጠረውን። ለምሳሌ ሴንሰሪ ኒውሮን ብትወስዱ ዘ ኒውሮን ዛት ፕሮቫይድ ኢንፎርሜሽን አባውት ዘ ኢንተርናል ኦር ኤክስተርናል ኢንቫይሮንመንት። ስለዚህ ኤክስተርናል ኦር ኢንተርናል ኢንቫይሮንመንት ላይ የተፈጠረውን ነገር ለሚመለከተው አካል ያሳውቃል ሴንሰሪ ኒውሮን። ለምሳሌ ኤክስተርናል ኢንቫይሮንመንት በጣም ሆት ሆኖ ቴምፕሬቸራችን እንዲጨምር ቦዲ ቴምፕሬቸራችን ተጽዕኖ የሚያሳድር ከሆነ ኤክስተርናል ቴምፕሬቸሩ መጨመሩ ዲቴክት ያደርጋል ሪሴፕተር በሴንሰሪ ኒውሮን አማካኝነት። ኦር ኢንሳይድ ውስጥ ያለው ቴምፕሬቸር ቢጨምር ዲቴክት ያደርጋል ሪሴፕተር ኢንሳይድ ያለው ቴርሞ ሪሴፕተር ዲቴክት ያደርጋል። መረጃውን በሴንሰሪ ኒውሮን አማካኝነት ለሚመለከተው አካል ያደርሳል። ስለዚህ ኒውሮኖች ኮሚኒኬት የሚያደርጉት በዚህ አይነት መንገድ ነው ማለት ነው። ሴንሰሪ አለን፣ ሞተር አለን፣ ኢንተር ኒውሮኖች አሉ። እነዚህ ኒውሮኖች ናቸው ኮሚኒኬት የሚያደርጉት መረጃን የሚያስተላልፉት። ሶ ኒውሮንስ ኒድ ቱ ቢ አብል ቱ ኮንዳክት ኢንፎርሜሽን ኢን ቱ ዌይስ። ስለዚህ እነዚህ ኒውሮኖች ኮንዳክት ኢንፎርሜሽን በሁለት አይነት መንገድ፣ አንዱ ኤሌክትሪካል ቪያ አክሽን ፖቴንሻል ብለን የምንጠራው ነው። ሁለተኛው ደግሞ ኬሚካል ኒውሮትራንስሚተር ብለን የምንጠራው። ስለዚህ በኤሌክትሪካል አክሽን ፖቴንሻል ፎርም ኢንፎርሜሽንን ኮንዳክት ያደርጋል። ሁለተኛው ደግሞ ኬሚካል ኒውሮትራንስሚተሮችን በመጠቀም በዛሬው ቪዲዮ ላይ ስለ ሜምብሬን ፖቴንሻል ኤሌክትሪካሉን ፓርት ነው የምናየው። ሶ ኤሌክትሪካል ሲግናልስ። ስለዚህ ኤሌክትሪካል ሲግናል ብለን ስናል ሴል ፕሮዲውስ ኤሌክትሪካል ሲግናል ኮልድ አክሽን ፖቴንሻል። ስለዚህ ሴሎች ኤሌክትሪካል ሲግናል ፎርማል አክሽን ፖቴንሻል፣ ኤሌክትሪካል ሲግናል ኢምፐልስ ተብሎ ይጠራሉ። ሶ ይሄ ቪዲዮ በተለይ ሜምብሬን ፖቴንሻሉ እናያለን። ኤሌክትሪካል ሲግናል ስንል አክሽን ፖቴንሻል ትራንስፎርም ፍሮም ዋን ፓርት ኦፍ ቦዲ ቱ አናዘር ፓርት። ስለዚህ ይሄ ኤሌክትሪካል ሲግናል ኦር አክሽን ፖቴንሻል ትራንስፈር ኢንፎርሜሽን ፍሮም ዋን ፓርት ኦፍ ቦዲ ቱ አናዘር። ያ ማለት ከሪሴፕተር ወደ ኮንትሮል፣ ከኮንትሮል ወደ ኤፌክተር በኒውሮኖች አማካኝነት ይሄ አክሽን ፖቴንሻል ይሄዳል ማለት ነው ኢንፎርሜሽንን ይዞ። ሶ ዚስ ኤሌክትሪካል ፕሮፐርቲ ሪዛልት ፍሮም ion concentration difference across the plasma membrane and the permeability of the membrane። ስለዚህ ይሄ ኤሌክትሪካል ፕሮፐርቲ ኦፍ ዘ ሴል በማን የተነሳ ነው? ዋን ቢኮዝ ኦፍ ion concentration difference across the plasma membrane፣ ሁለተኛው the permeability of the plasma membrane። በእነዚህ ሁለት ነገሮች ምክንያት ኤሌክትሪካል ፕሮፐርቲ ኦፍ ሴል ዲተርማይን ይደረጋል ማለት ነው። አንዱ ion concentration across the membrane፣ ሁለተኛው ደግሞ ዘ ፐርሜቢሊቲ ኦፍ ዘ ሜምብሬን። እነዚህ ሁለት ነገሮች ዲተርማይን ያደርጋሉ ማለት ነው። ሶ ሌትስ ሲ ዘ ሜምብሬን ፖቴንሻል ኦፍ ሴል። ስለዚህ ሜምብሬን ፖቴንሻል ኦፍ ዘ ሴል፣ ሜምብሬን ፖቴንሻል ስናይ ሴፓሬሽን ኦፍ ቻርጅ አክሮስ ዘ ሜምብሬን ኢዝ ዘ ሜምብሬን ፖቴንሻል። ሴፓሬሽን ኦፍ
ቻርጅ አክሮስ ዘ መምብሬን እንዳትረሱ። ሴል መምብሬን ዘ መምብሬን ዛት ሰራውንድ አኒማል ሴል አኒማል ሴልን ሸፍኖ የሚገኝ አውተር ከርቨር ነው ሴል መምብሬን ብለን የምንጠራ። ሶ ሴፓሬሽን ኦፍ ቻርጅ አክሮስ ዘ መምብሬን ኢዝ ኮልድ መምብሬን ፖቴንሻል። ቻርጅ ሚንስ ኢንሳይድ ኤንድ አውትሳይድ ሴል ማለት ኢንሳይድ ዘ ሴል and outside cell membrane that separate the intracellular from extracellular fluid compartment። ስለ ፍሉድ ኮምፖዚሽን ከዚህ ፊት ስናወራ ኢንትራሴሉላር ፍሉድ ኤክስትራሴሉላር ፍሉድ ብለን አውርተናል። እዚህ ይህ ኢንትራሴሉላር ከኤክስትራሴሉላር ፍሉድ ተለይቶ የተቀመጠው በሴል መምብሬን ወይም ፕላዝማ መምብሬን ብለን ይጠራል። ዚህ ሴፓሬሽን ኦፍ ቻርጅ አክሮስ ዘ መምብሬን ምን ብለን እንጠራለን? መምብሬን ፖቴንሻል ብለን እንጠራለን። ዘ መምብሬን ኢዝ ኤሌክትሪካሊ ኒውትራል with an equal number of positive and negative charge on each side of the membrane። ስለዚህ መምብሬን ኤሌክትሪካሊ ኒውትራል ነው። ይሄ ነገር ብዙ ጊዜ ሀሳባዊ ይሆናል። ያ ማለት መምብሬኑ አያሳልፍም እንዳትረሱ። አያሳልፍም ብለን ብንነሳ ሴል መምብሬን ምንም ነገር የትኛውንም አይን አያሳልፍም ብለን ብንነሳ ሴል ውስጥ ያለው ፖዚቲቭ እና ኔጌቲቭ አይን መጠን እኩል ነው። ከሴል ውጭ ያለውም የፖዚቲቭ እና የኔጌቲቭ አይን መጠን እኩል ነው ማለት ነው። ኤሌክትሪካሊ ኒውትራል ብለን ስንል with equal number of positive and negative charge on each side of the membrane። ያ ታዲያ መቼ ነው? አያሳልፍም ብለን ስንነሳ assume the cell membrane is impermeable for any type of ion ማለት ነው። ስለዚህ የትኛውንም አይን አያሳልፍም ብለን የምንነሳ ከሆነ ውስጥ ያለው ፖዚቲቭ እና ኔጌቲቭ አይን እኩል ነው። ውጭ ያለውን ፖዚቲቭ እና ኔጌቲቭ አይን እኩል ነው መጠኑ ማለት ነው። ግን በባህሪው መምብሬን ሴል መምብሬን አትሊስት ላይ መሆኑ ፐርመብል እና ያለው ወደ በኋላ ላይ the term membrane potential refers to the difference in charge between the intracellular and extracellular fluid። charge difference between inside and outside the cell ያንን ነው መምብሬን ፖቴንሻል ለምንጠራው። difference in charge between intracellular fluid compartment and the extracellular fluid ያን ነው the membrane potential ብለን የምንጠራው። so this magnitude of potential is depends on the number of opposite charge separated። see ይሄ magnitude of the potential difference on the membrane opposite charge separated። ስለዚህ ይሄ magnitude of the potential በሚታይበት ሰዓት on the number of opposite charge separated። እስኪ ይህንን ዲያግራም እያየን እናውራ። ምን ማለት ነው ይሄ? ሲ ለምሳሌ ኤን ቢ እና ሲን ብታነጻጽሯቸው ኤን ቢ እና ሲን ብታነጻጽሯቸው ኤን ቢ እና ሲን ኮንሰንትሬሽን አሁን ኤ ላይ ፖዚቲቭ እና ኔጌቲቭ አይን ኢንሳይድ እና አውትሳይድ አሱም ዚስ ኢዝ ኢንሳይድ and this is outside። ይሄ ኢንሳይድ and outside ኢንሳይድ አውትሳይድ። the magnitude of the potential depends upon the number of opposite charge separated። ኦፖዚት ቻርጅ ሴፓሬት ያደርገው እዛ ላይ ነው ማግኒቱዱ ዲፔንድ የሚሆነው መምብሬን ፖቴንሻል ማለት። ይሄ ማለት the greater the charge difference the larger the membrane potential ማለት ነው። the greater the charge difference the larger the membrane potential። ስለዚህ ልዩነታቸው በሰፋ ቁጥር የፖዚቲቭ እና ኔጌቲቭ አይም መምብሬን ፖቴንሻሉ ምን ይሆን ይሄዳል ማለት ነው? እየጨመረ ይሄዳል ማለት ነው። ምክንያቱም መምብሬን ፖቴንሻል ከላይ ስናውላ the difference in charge ብያቸዋለሁ between intracellular and extracellular። so the greater the charge difference the larger the membrane potential ብለን እንወስዳለን። እዚህ membrane potential ብለን ስንል ይሄን ነው። so membrane potential of cells እና ማለት all cell have a membrane potential። ሁሉም ሴል ምን አላቸው? membrane potential አላቸው። ቻርጅ ዲፍረንስ ሳይድ እና አውትሳይድ አላቸው። በሴልስ ኦፍ ኤግዛይተብል ቲሹ ስንል ግን the cell of excitable tissue have the ability to produce rapid transition in the membrane potential when excited, when stimulated። the cells of what? excitable tissue እንዳትረሱ። ከዚህ ፊት ስለ ኤግዛይተብል ቲሹ ስናወራ ኤግዛይተብል በእኛ ሰው ኒውሮን እና መስል ሴል so those neuron and the muscle cell or muscle tissue once stimulated they have ability to produce electrical signal or change in their membrane potential. there is a change in their membrane potential። ስለዚህ ይሄ membrane potential ለውጥ ሊያመጣ ይችላል ማለት ነው። መቼ? ኤግዛይቴድ ሲሆን ማለት ላይ ኒውራል ሴል መስል ምን ስናደርግ? ስቲሙሌት ስናደርግ ኤግዛይቴድ ስናደርግ። ስለዚህ ይሄ membrane potential
ፖቴንሻል ዲፍረንስ አክሮስ ዘ ሜምብሬን ፖቴንሻል ዲፍረንስ አክሮስ ዘ ሜምብሬን። ስለዚህ ፖዚቲቭ እና ኔጌቲቭ አየን ሁሉም ሴል ሜምብሬን ፖቴንሻል አለው ብያቸዋለሁ። ግን ኤግዛይተብል ቲሹ በምናይበት ሰዓት እነዚህ ኤግዛይተብል ቲሹ ኒውሮን ሴል እና መስል ሴል ስቲሙሌት ሲደረጉ ኤግዛይቴት ሲደረጉ ሜምብሬን ፖቴንሻሉን ይቀይሩታል። ወዴት? ወደ ኤሌክትሪካል ሲግናልነት ይቀይሩታል ማለት ነው። ወደ ኤሌክትሪካል ሲግናል ይቀይሩታል። ሶ ዲስ ብሪፍ ፍላክቹዌሽን ኢን ዘ ፖቴንሻል ሰርቭ አስ ኤሌክትሪካል ሲግናል። ብሪፍ ፍላክቹዌሽን ኢን ፖቴንሻል ቢኮዝ ኦፍ ዋት? ቢኮዝ ኦፍ ዘ ስቲሙላይ ማለት ነው። ስለዚህ ስቲሙላዩን አፕላይ በምናደርግበት ሰዓት ሜምብሬኑ ላይ ያን ፐርሜቢሊቲውን ዲሰርቭ ያደርገዋል። ሶ ዛት ያ ሜምብሬን ፖቴንሻሉ ይቀየራል ማለት ነው። ወዴት? ወደ ኤሌክትሪካል ሲግናልነት ይቀየራል። ስለዚህ ሜምብሬን ፖቴንሻል ምን ፎርም ሊያደርግ ይችላል? ኤሌክትሪካል ሲግናል ፎርም። መቼ? ወይን ኤግዛይቴትድ ወይን ስቲሙሌትድ ማለት ነው። ስቲሙሌት ሲሆን ኤግዛይቴድ ሲሆን ሜምብሬን ፖቴንሻል ወደ ኤሌክትሪካል ሲግናልነት ይቀየራል። the constant membrane potential present in the cell when they are at rest but when the cell is at rest ማለት ነው when nothing disturbs the membrane። ስለዚህ ሜምብሬኑን ምንም ነገር ዲስተርብ ሳያደርገው ሲቀር ምን ጄኔሬት ያደርግ? ኤሌክትሪካል ሲግናል ጄኔሬት ያደርግ። ያንን resting membrane potential the potential difference across the membrane when the cell is at rest ነው when nothing disturbs the membrane ማለት ነው። ስለዚህ ሜምብሬኑ ዲስተርብ ካልሆነ ሜምብሬኑ ኤግዛይቴድ ካልሆነ ያ ፖቴንሻል ዲፍረንስ አክሮስ ዘ ሜምብሬን ምን ብለን እንጠራለን? ሬስቲንግ ሜምብሬን ፖቴንሻል። ቀድመን ብያቸዋለሁ። ይሄ ሬስቲንግ ሜምብሬን ፖቴንሻል ምን ጄኔሬት ማድረግ ይችላል? ኤሌክትሪካል ሲግናልን ጄኔሬት ማድረግ ይችላል። መቼ ነው ታዲያ ግን? ወይን ስቲሙሌትድ ወይን አፌክትድ ማለት ነው። አፌክትድ ስቲሙሌት በሚሆንበት ሰዓት ኤሌክትሪካል ሲግናልን ጄኔሬት ያደርጋል። ግን ሴል አትሊስት በነበረበት ሰዓት ያ ኮንስታንት ሜምብሬን ፖቴንሻል እንደ ሴል ምን ተብሎ ይጠራል? ሬስቲንግ ሜምብሬን ፖቴንሻል። ሶ ሬስቲንግ ሜምብሬን ፖቴንሻል is between -40 up to -90 millivolt ነው። ሬስቲንግ ሜምብሬን ፖቴንሻል የሚለካው is a potential difference across the membrane by using highly sensitive ኤሌክትሮዶችን በጣም ትንሽ ኤሌክትሮዶችን በመጠቀም ሜጀር ማድረግ ይቻላል። ሴል አትሪስት ላይ በነበረበት ሰዓት ማይክሮ ኤሌክትሮዶችን በመጠቀም ስለዚህ ሚሊ ቮልት ነው። ዩኒቱ ይታያቸዋል። ሚሊ ማለት 10⁻³ ነው። በጣም ትንሽ ስለሆነ ማለት ነው። ስለዚህ ሬስቲንግ ሜምብሬን ፖቴንሻል ሜጀር ስናደርግ ከ-40 up to -90 ሚሊቮልት እንደ ነርቭ መስል ነርቭ ላይና መስል ሶስት አይነት መስሎች አሉ፣ ስክለታል፣ ካርዲያክ፣ ስሙዝ መስል። ስለዚህ ሬስቲንግ ሜምብሬን ፖቴንሻል አቨሬጅ ሜጀር ሪዛልቱ ላይ ከ-40 እስከ -90 ሚሊቮልት ይደርሳል። በጣም ሴንሲቲቭ የሆኑ ኤሌክትሮዶችን ማይክሮ ኤሌክትሮዶችን ተጠቅመን ሜጀር ስናደርግ ማለት ነው። ያን ሬስቲንግ ሜምብሬን ፖቴንሻል ብለን የምንጠራው። ስለዚህ ነርቭ ሴል ኒውራል ሴሎች በምናይበት ሰዓት ኒውሮኖች ላይ ሬስቲንግ ሜምብሬን ፖቴንሻል -17 ሚሊቮልት ነው። ኒውሮኖች ላይ -17 ሚሊቮልት የኒውራል ሬስቲንግ ሜምብሬን ፖቴንሻል እንዳትረሱ። ኒውራል ወይም ኒውሮን ኢዝ አት ሬስት ላይ በሚሆንበት ሰዓት ሬስቲንግ ሜምብሬን ፖቴንሻል ኦፍ ዛት ኒውሮን ኢዝ አራውንድ -70 ሚሊቮልት። ሶ ኢን ዘ ቦዲ ኤሌክትሪካል ቻርጅ አር ካሪድ ባይ ዘ አየንስ። ስለዚህ እኛ ሰውነት ውስጥ ይሄ ኤሌክትሪካል ቻርጅ ከሄደበት አዮኖች አማካኝነት ፎርም ይሆናል። those the primary ions responsible for generation of resting membrane potential። ይሄ resting membrane potential ፎርም እንዲሆን ዋና ምክንያት የሆኑት ዋና አየኖች ብለን የምንጠራቸው ሶዲየም፣ ፖታሺየም እና ኔጌቲቭ ቻርጅድ ፓርቲክሎች ናቸው። ኔጌቲቭ ቻርጅድ ፕሮቲን ብሎ ይጠሯቸዋል። እነዚህ ኔጌቲቭ ቻርጅድ አዮኖች ሶዲየም እና ፖታሺየም ሃይሊ ሪስፖንሲብል ናቸው for generation of what? Resting membrane potential. The potential difference across the membrane when the cell is at rest. When nothing disturbs the membrane. You see, when we see the concentration of those ions, highly responsible unit. Responsible ion ከላይ ሶዲየም፣ ፖታሺየም፣ ኔጌቲቭ ቻርጅድ ፓርቲክሎች ናቸው። ስለዚህ ለምሳሌ ሶዲየምን ብትወስዱ the concentration of sodium ኤክስትራ ሴሉላር ላይ ስንት ይላቸዋል? 150 ሚሊሞል። ኢንትራሴሉላር ላይ ያለው የሶዲየም መጠን 15 ሚሊሞል። የሜምብሬን ፐርሜቢሊቲውን በምታዩበት ሰዓት አንድ ነው።
ምን ማለት ነው ይሄ? ለምሳሌ አንድ ኒውራል ሴል ብትወስዱ ኒውሮን አውተር ኢነር ፓርቱ ኢንትራሴሉላሩ ከኤክስትራሴሉላሩ ሴፓሬት የሆነ በምንድን በሴል መምብሬን። ስለዚህ ኢንሳይድ ውስጥ ያለው የሶዲየም መጠን አውትሳይድ ውስጥ ካለው የሶዲየም መጠን ያነሰ ነው። ኢንትራሴሉላር ላይ 15 ሚሊ ሞላር የሶዲየም፣ ኤክስትራሴሉላር ላይ 150። ዘ ዶሚናንት ካታይን ከዚህ ፊትም ብያቸዋለሁ። ዘ ዶሚናንት ፖዚቲቭ አይን አውትሳይድ ዘ ሴል ብለን የጠራ ነው ሶዲየም አይን። ሶዲየም በብዛት ከሴል ውጭ ይገኛል። ኢንሳይድ ዘ ሴል ደግሞ በብዛት የሚገኝ ፖዚቲቭ አይን ማለት ፖታሽየም አይን። ያ ማለት አውትሳይድ ላይ ፖታሽየም የለም ማለት አይደለም። አለ እስከ 5 ሚሊሞል ድረስ ሶዲየም ፖታሽየም አውትሳይድ አለ። ዘ ዶሚናንት ፖዚቲቭ አይን ኢንሳይድ ዘ ሴል ማለት ፖታሽየም፣ ዘ ዶሚናንት ፖዚቲቭ አይን አውትሳይድ ዘ ሴል ሶዲየም። ስለዚህ ፐርሜቢሊቲውን ስናይ ወይን ዘ መምብሬን ይዛትረስ እንዳትረሱ ሬስቲንግ መምብሬን ፖቴንሻል ላይ ናት። ሴሉ በምንም ነገር ስቲሙሌት ሳይደረግ ሲቀር አትሬስት ላይ ሴል መምብሬን በባህሪው ሃይሊ ፐርሜብል ፎር ዘ ፖታሽየም ዛን ሶዲየም እንደ ኢምፐርሜብል ፎር ኔጌቲቭ ቻርጅድ ፓርቲክል። ኔጌቲቭ ቻርጅድ ፓርቲክል ኢምፐርሜብል። ስለዚህ ሃይሊ ፐርሜብል የሆነ ለማን ማለት ነው? ለፖታሽየም። መቼ? when the cell is at rest, when nothing disturbs the membrane። ስለዚህ ምንም ነገር መምብሬን ዲስተርብ ሳያደርግ ሲቀር ሞር በመምብሬኑ ስር መተላለፍ የሚችለው አይን ማን ነው ቢባል ፖታሽየም አይን። ስለዚህ ሴል መምብሬን በባህሪው አትሬስት ላይ በነበረበት ሰዓት ሃይሊ ፐርሜብል ፎር ፖታሽየም አይን ዛን ሶዲየም ማለት ነው። ስለዚህ ሞር ፖታሽየም አይን እንዲወጣ ይፈቅዳል። ከማን ይልቅ? ከሶዲየም ይልቅ ማለት ይሄ የመምብሬን ባህሪ ነው። So the movement of sodium and the potassium ion in and out of the cell depends on two factors. One, the concentration gradient, and second one is electrical gradient. ስለዚህ ይሄ ሶዲየም እና ፖታሽየም ከውስጥ ወደ ውጭ ወር ከውጭ ወደ ውስጥ እንዲሄዱ ምክንያት የሚሆኑ ሁለት ነገሮች ናቸው። አንደኛ ኮንሰንትሬሽን ግሬዲየንት፣ ኤሌክትሪካል ግሬዲየንት። ያ ማለት ኬሚካል ኮንሰንትሬሽን ኬሚካል ኮንሰንትሬሽን ማለት ነው። ኤሌክትሮኬሚካል ግሬዲየንቶች ናቸው አይኖቹ እንዲንቀሳቀሱ የሆኑት ምክንያት የሆኑት ኤሌክትሮኬሚካል ግሬዲየንቶች። ስለዚህ ኤሌክትሮኬሚካል ግሬዲየንቶች አይኖች ከውስጥ ወደ ውጭ ከውጭ ወደ ውስጥ እንዲንቀሳቀሱ ምክንያት ሆነዋል። እስኪ እንያቸው። መጀመሪያ ፖታሽየም አይን ኮንትሪቢዩት ቱ ዘ ሬስቲንግ መምብሬን ፖቴንሻል። ስለዚህ ፖታሽየም አይን በጣም ሬስቲንግ መምብሬን ፖቴንሻል መፈጠር ኮንትሪቢዩት የሚያደርገው ፖታሽየም አይን ነው። እንዴት? እሺ ለምሳሌ እዚህ ጋር እንደምታዩት አስዩም ይሄ ሴል ነው እንበል። ስለዚህ ይሄ መምብሬን አውተር ከቨር ኦፍ አኒማል ሴል መምብሬን። ስለዚህ መምብሬኑ ኢምፐርሜብል ነው ብለን እንሰራ ሲሆን ምንም ነገር አያሳልፍም ብላችሁ ብትወስዱ ሴል ውስጥ በብዛት የሚገኝ ፖዚቲቭ አይን ማለት ነው ፖታሽየም። ሴል ውስጥ በብዛት የሚገኝ ኔጌቲቭ አይን ኔጌቲቭ ቻርጅድ ፕሮቲን። ሴል ውስጥ በብዛት የሚገኝ ፖዚቲቭ አይን ማለት ነው ሶዲየም፣ ኔጌቲቭ አይን ክሎራይድ ባይካርቦኔትን በተወሰነ አለ። እንዳትረሱ ይሄ አርቲፊሻል ሴል ያ ማለት ምክንያቱም አያሳልፍም ብለን ስንነሳ እንዳያሳልፍ ስናደርግ ማለት ነው። ሴሉን ሴል መምብሬኑ እንዳያሳልፍ ብናደርግ ግን በባህሪው ሬስት ላይ ሆኖ ቅድም እንዳልኳችሁ ሃይሊ ፐርሜብል ፎር ፖታሽየም ዛን ሶዲየም ብያቸዋል። ግን ሴል ሬስት ላይ በነበረበት ሰዓት ሞር ፖታሽየም አይን እንዲወጣ ይፈቅዳል ዛን ሶዲየም አይን ያሳልፋል። ማለት ማንንም ያሳልፈው ግን ፖታሽየምን። ስለዚህ ሞር ፖታሽየም ከሴል ውስጥ ወደ ውጭ ይወጣል። ቢኮዝ ኦፍ ዘ ኮንሰንትሬሽን ግሬዲየንት ያለው ቢኮዝ ኦፍ ዘ ኬሚካል ኮንሰንትሬሽን። አሁን ቅድም እንዳልኳችሁ ሴል ውስጥ በብዛት የሚገኝ ፖዚቲቭ አይን ፖታሽየም ነው 150 ሚሊሞል። ከሴል ውጭ ደግሞ ወደ 5 ሚሊሞል አለ ፖታሽየም። ስለዚህ ቢኮዝ ኦፍ ዘ ኮንሰንትሬሽን ግሬዲየንት አሁን ፖታሽየም ከውስጥ ወደ ውጭ ይወጣል ወይም ዘ መምብሬን ኢዝ አት ሬስት ማለት ነው። ስለዚህ ፖታሽየም ከውስጥ ወደ ውጭ በሚወጣበት ሰዓት ኢንሳይድ ፓርት ኦፍ ዘ መምብሬን ምን ይሆነ ይመጣል? ኔጌቲቭ ይሆነ። ለምን? ምክንያቱም ፖታሽየም ወደ ውጭ ወጥቷል። ማን ግን አያሳልፍም። መምብሬኑ ኔጌቲቭ ቻርጅድ ፓርቲክሎችን አያሳልፍም ብያቸዋለሁ።
ስለዚህ ኢንሳይድ ፓርት ኦፍ ዘ ሜምብሬን ያ የወጣበት ቦታ ሞር ኔጌቲቭ እየሆነ ይመጣል። ያ ማለት በዚህ ሰዓት ሜምብሬን ፐርሜቢሊቲ ሙሉ በሙሉ ፖታሽየም ሴል ውስጥ ያለው ፖታሽየም ሙሉ በሙሉ ወጥቶ ያልቃል ማለት አይደለም። በጣም ትንሽ መጠን ያለው ፖታሽየም ነው የሚወጣው፣ ግን ልክ ሲወጣ ዲፍረንሱ እየጨመረ ይመጣል። ምንም እንኳን መጠኑ ትንሽ ቢሆንም ማለት ነው። ምክንያቱም ቅድም ስናወራ ወደ 150 ሚሊ ሞል ፖታሽየም ኢንሳይድ አለ ብያቸዋል። ያ ሁሉ በአንድ ተጠራርጎ አይወጣም ወደ ውጭ፣ የተወሰነ መጠን ነው። ያም ቢሆን ግን ኢንሳይዱ ላይ ተጽዕኖ ያሳድራል። የወጣበት ቦታ ኔጌቲቭ እየሆነ ይመጣል ማለት ነው። ሞር ኔጌቲቭ አለ፣ ኔጌቲቭ ፓርቲክሎች አሉ ውስጥ ማን ኔጌቲቭ ቻርጅድ ፕሮቲኖች። ስለዚህ ኔጌቲቭ ቻርጅድ ፕሮቲኖች እየጎለመሱ እያደጉ ይመጣሉ። ለዚህ ነው ኢን ኤሌክትሪካል ኢኩሊብሪየም ኤንድ ኬሚካል ዲስኢኩሊብሪየም ሜምብሬን ኢዝ ሞር ፐርሜብል ቱ ዘ ፖታሽየም አየን ኢን ኤሌክትሪካል ኢኩሊብሪየም ኤንድ ኬሚካል ዲስኢኩሊብሪየም። ኤሌክትሪካል ይሄ ሜምብሬን ቅድም ኤሌክትሪካል ኢኩሊብሪየም ነው። ኬሚካሊ ግን ሞር ፖታሽየም አየን ውስጥ አለ ዛን ከውጭ ማለት ነው። በዚህ የተነሳ ቢኮዝ ኦፍ ኢትስ ኬሚካል ኮንሰንትሬሽን ፖታሽየም አየን ሊቭ ዘ ሜምብሬን and enter into the extracellular fluid compartment because the membrane is highly permeable for the potassium ion than sodium. ሶዲየም ግን ልግባ ቢል እንደ ፖታሽየም አይሳካለትም። በጣም ትንሽ መጠን ያለው ሶዲየም አየን ልክ ሊያደርግ ይችላል፣ ግን እንደ ፖታሽየም አይሳካለትም። ሞር የሚወጣው ማለት ፖታሽየም መቼ ነው ታዲያ? when the cell is at rest, when nothing disturbs the membrane ማለት ነው። ስለዚህ ፖታሽየም በመውጣቱ ኢንሳይድ ፓርቱ ምን እየሆነ ይመጣል? ኔጌቲቭ እየሆነ ይመጣል። ይሲ የኮንሰንትሬሽን ግራዲየንት ለውጡ ኤሌክትሪካል ግራዲየንት እንዲፈጠር ምክንያት ሆነ ማለት ነው። ስለዚህ ሞር ኔጌቲቭ ኢንሳይድ ሞር ኔጌቲቭ እየሆነ ይመጣል። ስለዚህ ኢንሳይዱ ሞር ኔጌቲቭ እየሆነ ይመጣል፣ አውትሳይዱ ደግሞ ምን ይሆናል? ሞር ፖዚቲቭ እየሆነ ይሄዳል። ቅድም ብያቸዋል፣ ሙሉ በሙሉ ወጥቶ አያልቅም። እንዴት ልግለጸው? ይሄንን አንዳንዴ እንዴት ነው የምንገልጸው? ለምሳሌ አንድ ሲኒ ሙሉ በርበሬ ቢኖራችሁ በርበሬ ወጥ የሚሰራበት በርበሬ ቤት ውስጥ የምታውቁት በርበሬ እሱ ቢኖራችሁ እና ሲኒ ሙሉ በርበሬ ያችኋል አስዩ። ከሲኒ ሙሉ በርበሬ በሁለት ጣታችሁ አነሳችሁ። ከዛ ሲኒ ሙሉ በርበሬ ያን ያክል ይጎልበታል? አይጎልበትም። በጣም ትንሽ ነው ያነሳችሁት። ግን ያችን በሁለት ጣታችሁ ያነሳችኋትን በርበሬ ትክክለኛው ቦታ ላይ ብታስቀምጡ፣ ለምሳሌ የሰው አይኑ ውስጥ ብትከቱስ ኢፌክቱ በጣም ሀይ ነው። እንደዛ አይነት ነው። ምንም እንኳን ትንሽ ቢሆንም የሚወጣው ኢፌክቱ ሀይ ነው ማለት ነው። ስለዚህ ኢንሳይዱ ኔጌቲቭ ይሆናል፣ አውትሳይዱ ፖዚቲቭ ይሆናል ማለት ነው። የፖታሽየም በመውጣቱ ማለት ነው። ሜምብሬኑ ኢንሳይዱ ኔጌቲቭ ይሆናል፣ አውትሳይዱ ፖዚቲቭ ይሆናል። ስለዚህ ኢንሳይዱ ሞር ኔጌቲቭ የሆነ ሲመጣ ደግሞ አሁን ማግኔቲክ ፕሮፐርቲ ሃይ ስኩል ፊዚክስ ላይ የማግኔቲክ ፕሮፐርቲ የምታስታውሱ ከሆነ አንላይክ ቻርጅ አትራክት ቻርጅ የሚል ስለዚህ ኢንሳይዱ ኔጌቲቭ ነው፣ አውትሳይዱ ፖዚቲቭ እየሆነ መጥቷል። ሞር ለምን ፖታሽየም እየወጣ ፕሮቲኑ ግን ተከትዬ ልውጣ ሲል አያስወጣውም ሜምብሬኑ። ስለዚህ ኢንሳይዱ ሞር ኔጌቲቭ ይሆናል፣ አውትሳይዱ ደግሞ ሞር ፖዚቲቭ ይሆናል። ስለዚህ ይሄ ኤሌክትሪካል ግራዲየንት ተፈጠረ ማለት ነው። ኔጌቲቭ ፖዚቲቭ አውትሳይዱ ማለት ነው። በዚህ የተነሳ ኔጌቲቮቹ ደግሞ ማንን መሳብ ይጀምራሉ? አሁን አንላይክ ቻርጅ አትራክት ቻርጀር ያን ፖዚቲቭ እባክን ፖታሽየም አትውጣ ጥለህን አትሄድ እያሉ ምን ፖታሽየምን መጎተት ይጀምራሉ። አሁን ፖታሽየምን እነዚህ ኔጌቲቭ ምክንያቱም ኔጌቲቪቲ የጨመረ ሲመጣ ኤሌክትሪካል ግራዲየንት ሞር ፖታሽየምን መሳብ ይጀምራል ማለት ነው። በዚህ የተነሳ አሁን ኢኩሊብሪየም ላይ ይደርሳሉ። ፖታሽየም ሊካውት ስሩ ዳውን ኮንሰንትሬሽን ግራዲየንት መጀመሪያም ብያቸዋለሁ። ፖታሽየም ሊካውት ሴል ዳውን ኮንሰንትሬሽን ግራዲየንት። ስለዚህ ፖታሽየም የወጣ ሲመጣ ኤክሰስ ኔጌቲቭ ቻርጅ ቢልድ አፕ ኢንሳይድ ዘ ሴል አስ ቻርጅድ ፕሮቲን ሲንስ ካኖት ክሎዝ ዘ ሜምብሬን። ስለዚህ አሁን ኔጌቲቭ ቻርጅ ፕሮቲኖች ውስጥ እየጎለመሱ እያደጉ ኃይላቸው እያደገ ሲመጣ ማንን መጎተት ይጀምራሉ? ፖታሽየምን ቢኮዝ ኦፍ ዘ ማግኔቲክ ፕሮፐርቲ ብያቸዋለሁ። ተቃራኒ ቻርጅ ያላቸው ይሳሳባሉ ነው የሚለው። ስለዚህ ፖታሽየምን መሳብ ይጀምራል። ስለዚህ ፖታሽየምን መሳብ ሲጀምሩ የሚወጣ ፖታሽየም ይኖራል አይኖርም? ዜር ኢዝ ኖ አውትፍሎ ፖታሽየም።
ኔት ፍሎ ኖ ኔት ፍሎ ኦፍ ፖታሽየም አየን ይመጣል ማለት ነው። መቼ ኔጌቲቪቲው ሞር እያደገ ሲመጣ ያንን ነው ኢኩሊብሪየም ፖቴንሻል ብለን የምንጠራው። በዚህ ሰዓት ምን ብለን እንጠራለን? ኢኩሊብሪየም ፖቴንሻል። ኤሌክትሪካል ግራዲያንት ፎር ቅድም ብያቸዋል። ኤሌክትሪካል ግራዲያንት ፎርም የሚሆነው መቼ ሞር ኢንሳይዱ ኔጌቲቭ ሲሆን አውትሳይዱ ፖዚቲቭ የሚሆነው ኤሌክትሪካል ግራዲያንት ፎርም ይሆናል። ስለዚህ ኔጌቲቭ ቻርጅ ፖታሽየም አየን ባክ ኢንቱ ዘ ሴል ዳውን ኤሌክትሪካል ግራዲያንት አሁን ፖታሽየምን መስራት ይጀምራሉ ማለት ነው። ኔት ሙቭመንት ኦፍ ፖታሽየም አየን ስቶፕ በዚህ ሰዓት። ስለዚህ ፖታሽየም ልውጣ ሲል ነው እያሉ ውስጥ ያሉት ኔጌቲቭ ቻርጅ ፓርቲክሎች ፖታሽየምን መሳብ ይጀምራሉ፣ እንዳይወጣ ይከላከላሉ። ስለዚህ ይሄን በዚህ ሰዓት ኔት ሙቭመንት ኦፍ ፖታሽየም አየን ይቆማል። ያንን ነው ኢኩሊብሪየም ፖቴንሻል ብለን የምንጠራው። ሜምብሬን ፖቴንሻል አት ዊች ዘ ኤሌክትሪካል ግራዲያንት ኦፖዝ ዘ ኬሚካል ግራዲያንት ኤሌክትሪካል ግራዲያንቱ ኬሚካል ግራዲያንት ነው ኦፖዝ ሲያደርግ ምንም እንኳን ኮንሰንትሬሽኑ የፖታሽየም አየን ውስጥ ያለው ከውጭ ቢበልጥም ሞር ፖታሽየም እንውጣ ሲሉ አያስወጡም። ቢኮዝ ኦፍ ዘ ኤሌክትሪካል ግራዲያንት። ያንን ምን ብለን እንጠራለን? ኢኩሊብሪየም ፖቴንሻል ኦፍ ፖታሽየም አየን። ስለዚህ ፖታሽየም አየን አት ኢኩሊብሪየም ላይ ማለት ነው። ወደ ውጭ አይወጣም፣ ወደ ውስጥ ማለት ኖ ኔት ፍሎ ኦፍ አየን ይሆናል ማለት ነው። ያን ነው አት ኢኩሊብሪየም ፖቴንሻል ብለን የምንጠራው። ስለዚህ ኢኩሊብሪየም ፖቴንሻል ኦፍ ፖታሽየም አየን ሜጀር ስናደርግ ወደ ኔጌቲቭ 90 ሚሊ ቮልት አካባቢ ይመጣል። ይሄ ኔጌቲቭ የሚያሳያቸው ኢንሳይዱ ፓርት ኔጌቲቭ መሆኑን ነው። ምክንያቱም ቀደም ብያቸዋለሁ መንበሬኑ በባህሪው አትሪስት ላይ በነበረበት ሰዓት ሞር ፖታሽየም አየን እንዲወጣ ይፈቅዳል። አይዲያል ነው። አያሳልፍም ብለን ስንል አያሳልፍም ብለን ካል ፖዚቲቭ እና ኔጌቲቭ ኢኳል ነው ብያቸዋለሁ። ግን እንደዛ አይነት ባህሪ የለውም መንበሬኑ። በባህሪው አትሪስት ላይ በነበረበት ሰዓት ሞር ፖታሽየም አየን እንዲወጣ ይፈቅዳል። ስለዚህ አትሪስት ላይ ያ መንበሬን ኢንሳይዱ ኔጌቲቭ ነው ማለት ነው። ስለዚህ ኔጌቲቪቲ ኦፍ ዘ ኢንሳይድ ፓርት ኦፍ መንበሬን ለማሳየት ነው ኔጌቲቭ 90 ሚሊ ቮልት የሚለው። ኔጌቲቭ 90 ሚሊ ቮልት ብለን ስንጠራ ዘ ኢንሳይድ ፓርት ኦፍ ዘ መንበሬን ኢዝ ኔጌቲቭ መሆኑ አንተ ዶሚናንት ኢንሳይድ ፖታሽየም አየን። ይሄ ነው ቅድም ያልኳቸው ነው። በስዕል ስናየው ኮንሰንትሬሽን ግራዲያንት ፖታሽየም ኢንትራሴሉላር ላይ ሞር ፖታሽየም አየን። ስለዚህ ፖታሽየም አየን ቢኮዝ ኦፍ ኮንሰንትሬሽን ግራዲያንት ፍሮም ሃይ ቱ ሎው አይደል ስሩ ዘ መንበሬን ስሩ ዘ ፖታሽየም ሊክ ቻናል ፖታሽየም ሊክ ማድረግ ይጀምራል። ሆይን ዘ ሴል ኢዝ አት ሬስት ነው። ይሄ ሴል መንበሬን ነው፣ ደብል ሌየር ነው። እዚህ ስሩ ዘ ፖታሽየም ሊክ ቻናል ፖታሽየም ሊቭ ዘ መንበሬን ኢንትራሴሉላሩን ለቆ ወዴት ይሄዳል? ወደ ኤክስትራ ሴሉላሩ ይሄዳል። ስለዚህ ኢንትራሴሉላሩ ሞር ኔጌቲቭ የሆነ ይመጣል፣ ኤክስትራ ሴሉላሩ ሞር ፖዚቲቭ ይሆናል። አሁን ዘ ኔጌቲቪቲ ኦፍ ዘ መንበሬን ማለት ነው ኢንትራሴሉላር ላይ ኢንሳይዱ ሞር ኔጌቲቭ መሆኑ ለምን ቢባል በባህሪው ቀደም ብያቸዋለሁ መንበሬኑ ኔጌቲቭ ቻርጅድ ፓርቲክሎችን አያሳልፍም። አትሪስት ላይ በነበረበት ሰዓት ቻርጅድ ፕሮቲኖች እንለፍ ብሎ በሚሉበት አያሳልፋቸውም ላርጅ ኢንትራሴሉላር ፕሮቲኖችን። በዚህ የተነሳ ኢንሳይዱ ሞር ኔጌቲቭ አውትሳይዱ ሞር ፖዚቲቭ ይሆናል። እነዚህ ምን ፎርም ያደርጋሉ? ኤሌክትሪካል ግራዲያንት ፎርም ያደርጋሉ ኢንሳይዱ። ስለዚህ ኤሌክትሪካል ግራዲያንት ቴንድ ቱ ሙቭ ፖታሽየም አየን ኢንቱ ዘ ሴል ማለት ያንን ነው። ዛት ላይ ዋንስ ኢኩሊብሪየም ላይ በሚደርስበት ሰዓት there is no further net movement of potassium ion when the inward electrical gradient exactly counterbalance the outward concentration gradient። ኢንዋርድ ኢንሳይዱ ላይ ኤሌክትሪካል ግራዲያንቱ ከአውትዋርድ ኮንሰንትሬሽን ግራዲያንት ጋር ኢኳል በሚሆንበት ሰዓት there is no net flow of ion ያንን ኢኩሊብሪየም ፖቴንሻል ተለምደ ኤሌክትሪካል ግራዲያንት ኦፖዝ ኬሚካል ግራዲያንት ማለት ነው። ያንን ኢኩሊብሪየም ፖቴንሻል ፖታሽየም ከሆነ ፖታሽየም አየን፣ ሶዲየም ከሆነ ሶዲየም አየን እንላለን። ሶዲየምን ብታዩት ሶዲየም በብዛት የሚገኘው የት ነው? ኤክስትራ ሴሉላር ላይ ነው። ኢንሳይድ ላይ የሶዲየም መጠን በጣም ትንሽ ነው። ስለዚህ ቤዝድ ኦን ዘ ኮንሰንትሬሽን ሶዲየም ከውጭ ወደ ውስጥ ስሩ ሊክ ቻናል ይሄዳል በጣም በትንሽ መጠን። እንዳትረሱ ዘ ፐርሜቢሊቲውን በምናይበት ሃይሊ ፐርሜብል ፎር ፖታሽየም ዛን ሶዲየም ነው ብያቸዋል። ግን ሶዲየምንም ብናይ በዛ መጠን በተወሰነ ሶዲየም ይገባል ቤዝዶን። ስለዚህ ኔጌቲቪቲው አውትሳይድ ላይ የጨመረ ይመጣል። ኢኩሊብሪየም ላይ ሲደርስ አት ኢኩሊብሪየም ላይ ማለት there is no net flow of ion።
ስለዚህ የሶዲየም አየን ኮንሰንትሬሽን ኢኩሊብሪየም ፖቴንሻል ኦፍ ሶዲየም በምናይበት ሰዓት ፖዚቲቭ ነው። ከማን አንጻር? ፖታሽየም ኤክስትራ ሴሉላር ላይ ፖዚቲቭ አራውንድ 60 ሚሊ ቮልት ይመጣል። ላይኛው ግን የፖታሽየም ሲስተም አራውንድ ኔጌቲቭ 90 ሚሊ ቮልት ነው። ኢንትራሴሉላር ላይ ፖታሽየም ዶሚኔት ያደርጋል ብያቸዋለሁ። ኤክስትራ ሴሉላር ላይ ደግሞ ዶሚኔት የሚያደርገው ማለት ነው ሶዲየም ነው። እንዴት ነው ይህንን ነገር ሜጀር ማድረግ የሚቻለው? እንዴት ነው ካልኩሌት ማድረግ የሚቻለው? ባይ ዩዚንግ ኒረንስ ኢኩዌሽን። ስለዚህ ኒረንስ ኢኩዌሽንን በመጠቀም ኢኩሊብሪየም ፖቴንሻል ኦፍ አየኖችን ካልኩሌት ማድረግ። ሲንግል አየን ከሆነ ኒረንስ ኢኩዌሽን የሶዲየምን ብቻ የፖታሽየምን ብቻ የክሎራይድን ብቻ ካልኩሌት ማድረግ ከፈለግ ኢኩሊብሪየም ፖቴንሻሉን ኒረንስ ኢኩዌሽን እንጠቀማለን። ኢኩሊብሪየም ፖቴንሻል ካልኩሌት ዩዚንግ ዘ ኒረንስ ኢኩዌሽን ማለት ነው። ኢኩሊብሪየም ፖቴንሻል ኦፍ አየንስ ሲንግል አየን ሲሆን የፖታሽየምን ብቻ የሶዲየምን አየን ብቻ የክሎራይድን አየን። ስለዚህ ይሄ ኢኩሊብሪየም ፖቴንሻል ኦፍ አየን አርቲኤፍ ዜር ላን ኮንሰንትሬሽን አውትሳይድ ኮንሰንትሬሽን ኢንሳይድ ሚሊ ቮልት ዩኒታችን። ይሄ ግን አሳጥረን በምናይበት ሰዓት አር ማለት ጋዝ ኮንስታንት ነው፣ ቲ ማለት ቴምፕሬቸር ነው። አሳጥረን ስናይ ግን ኢኩሊብሪየም ፖቴንሻል አየንን ካልኩሌት ለማድረግ አሳጥረን በምናይበት ሰዓት ሎግ which is equal to ኢኩሊብሪየም ፖቴንሻል ኦፍ አየን በሚሊ ቮልት ነው ዩኒታችን ብያቸዋለሁ። በጣም ትንሽ ስለሆነ ቮልቱ ፕላስ ኦር ማይነስ 61 ታይምስ ሎግ ኮንሰንትሬሽን ኢንሳይድ ኦቨር ኮንሰንትሬሽን አውትሳይድ። ለምሳሌ ካልኩሌት ዘ ኢኩሊብሪየም ፖቴንሻል ኦፍ ፖታሽየም አየን ብትባሉ 61 ሎግ ዘ ኮንሰንትሬሽን ኦፍ ፖታሽየም ኢንሳይድ ዘ ኮንሰንትሬሽን ፖታሽየም አውትሳይድ። ቀደም ብያቸዋለሁ። ለምሳሌ ዘ ኮንሰንትሬሽን ኦፍ ፖታሽየም ኢንሳይድ ወደ 150 ሚሊ ሞል አካባቢ ነው። ኮንሰንትሬሽን ኦፍ ፖታሽየም አውትሳይድ ደግሞ ወደ 5 ሚሊ ሞል አካባቢ ነው። ይህን ቁጥር በመጠቀም ካልኩሌት ማድረግ የሶዲየምንም ካልኩሌት ማድረግ የክሎራይድንም ካልኩሌት ማድረግ ትችላላችሁ። ለምሳሌ አንድ እዚህ ጋር ኤክስትራ ሴሉላር ኮንሰንትሬሽን ፖታሽየም 5 ሚሊ ሞል ይላል። ኢንትራ ሴሉላር ፖታሽየም 150 ሚሊ ሞል። ካልኩሌት ዘ ኢኩዊቫለንት ፖቴንሻል ኦፍ ፖታሽየም አየን በቀደመው ፎርሙላ መጠቀም ነው። ያ ማለት ምንድነው? ኢኩዊቫለንት ፖቴንሻል ኦፍ ፖታሽየም አየን ኢዝ ኢኳል ቱ 61 ሎግ ኮንሰንትሬሽን ፖታሽየም አየን አውትሳይድ እና ኢንሳይድ ማለት ነው። አውትሳይድ ኦቨር ዘ ኢንሳይድ። ስለዚህ አውትሳይድ ኦቨር ዘ ኢንሳይድ። ስለዚህ 61 ሎግ አውትሳይድ ኦቨር ኢንሳይድ 5 ስካፈል ለ150 130 አንድ ሎግ ኦፍ 130ኛ አዳውን ኔጌቲቭ 1.47 ኔጌቲቭ 1.7 61 ሲባዛ አራውን ኔጌቲቭ 90 ሚሊ ቮልት። ቅድም ብያቸው ይሄ ኔጌቲቪቲ የሚያሳያችሁ ቮልቱን አይደለም ኢንሳይድ ፓርት ኦፍ ዘ ሜምብሬን ኔጌቲቭ መሆኑን ለማሳየት። ሴም ኢዝ ትሩ ፎር ኤክስትራ ሴሉላር ሶዲየም አየን ኢኩሊብሪየም ፖቴንሻል ሶዲየም ካልኩሌት አድርገው ብትባሉ ኤክስትራ ሴሉላር ላይ 150 አለ፣ ኢንትራ ሴሉላር ላይ 15 አለ። ስለዚህ 150 ሲካፈል ለ15 ማለት ነው። አውትሳይድ ላይ ያለው አውትሳይድ ኦቨር ኢንሳይድ ስለሆነ 150 ለ15 ሲካፈል 10 ሎግ ኦፍ 10 ስንት ነው? 1 ነው። 61 ሲባዛ በ1 ኦልሞስት 61 ሚሊ ቮልት ይመጣል። በዚህ አይነት መንገድ ካልኩሌት ማድረግ ትችላላችሁ። ሶ ዘ ኮዝ ኦፍ ኦሪጂን ኦፍ ሬስቲንግ ሜምብሬን ፖቴንሻል። ሶ እስካሁን ያየነው ሬስቲንግ ሜምብሬን ፖቴንሻል እንዴት እንደሚፈጠር ነው። ወይን ዘ ሴል ኢዝ አት ሬስት ወይን ናቲንግ ዲስተርብ ዘ ሜምብሬን ማለት ነው። ሜምብሬኑን ምንም ነገር ዲስተርብ ሳያደርግ ሲቀር ይሄ ሬስቲንግ ሜምብሬን ፖቴንሻል እንዲፈጠር ዋናው ምክንያት የሆነው አንደኛ the outward diffusion of potassium ion through the potassium leak channel through the potassium highly permeable ነው ብያቸዋል። ሞር ፖታሽየም ይወጣል ሬስቲንግ ሜምብሬን ፖቴንሻል እንዲፈጠር። እዚህ ሬስቲንግ ሜምብሬን ፖቴንሻል ኢንሳይድ ኔጌቲቭ ነው። ቅድም ስና ከኔጌቲቭ እስከ ኔጌቲቭ 90 ነው ሬስቲንግ ሜምብሬን ፖቴንሻል ኒውሮን እና መስል ላይ ፖታሽየም ሊክ አውት ስለሚያደርግ ነው። ሁለተኛው ሶዲየም ፖታሽየም ፓምፕ ሁለተኛው ኮድ ለሬስቲንግ ሜምብሬን ፖቴንሻል መፈጠር ሶዲየም ፖታሽየም ፓምፕ ነው የሚለው። ስለዚህ ኢት ሪኳየር ዋት ኢነርጂ አይደል ኤቲፒን ይፈልጋል። አገን ዘር ኮንሰንትሬሽን ግራዲያንት ነው ማለት ነው። ያ 3 ሶዲየም አየን and 2 ፖታሽየም አየን ፓምፕ ማለት ነው። በተዘዋዋሪ 3 ሶዲየም አየን አውት and 2 ፖታሽየም አየን ኢን for every ATP used ነው። ለእያንዳንዱ ATP ይህንን ፓምፕ ለማድረግ ኤቲፒን በመጠቀም አገን ዘር ኮንሰንትሬሽን ግራዲያንት ማለት ነው። ኤቲፒን ከተጠቀም አይደል ያ ማለት 3 ሶዲየም አየን ከውስጥ ወደ ውጭ 2 ፖታሽየም አየን ከውጭ ወደ ውስጥ። ቢኮዝ ቅድም ሳወራችሁ ዘ ዶሚናንት ካታይን ኢንሳይድ ኢን ዘ ሴል ኢዝ ፖታሽየም and outside the cell is sodium።
አሁን እዚህ ጋር አገነዘ ኮንሰንትሬሽን ነው። ሶ ቱ ፓምፕ ሶዲየም አይን ፍሮም ኢንሳይድ ኢንቱ ዚ አውትሳይድ ኤንድ ፖታሽየም ፍሮም አውትሳይድ ኢንቱ ዚ ኢንሳይድ ኢነርጂ ኢዝ ማንዳቶሪ። አሁን ኢነርጂ እዚህ ቦታ ላይ የግድ ያስፈልጋል። ሁለቱም አገነዘር ኮንሰንትሬሽን ስለሚሄዱ ማን ሶዲየም ትንሽ ካለበት ቦታ ፍሮም ዘ ኢንሳይድ ኢንቱ ዚ አውትሳይድ ኢንቱ ዚ አውትሳይድ አይንስ ኢንቱ ዚ አውት ነው። ስሪ ሶዲየም አይን አውት ነው የሚላቸው ትንሽ ካለበት ወደ ብዙ ወዳለበት። ፖታሽየም እንደዚያ ነው። አይን ፍሮም ኢንሳይድ አይን ፍሮም ዚ አውትሳይድ ኢንቱ ዚ ኢንሳይድ። ፖታሽየም ከውጭ ወደ ውስጥ ነው፣ ምክንያቱም ውስጥ ነው በብዛት ያለው ከውጭ ወደ ውስጥ። በዚህ ሰዓት ኢነርጂ ይፈልጋል። ሶ ዩ ሲ በዚህ ሰዓት ሶዲየም ፖታሽየም ፓምፕም ለሬስቲንግ መምብሬን ፖቴንሻል መፈጠር ምክንያት ነው። ምክንያቱም ኢነርጂን ተጠቅሞ 3 ሶዲየም አይን ወደ ውጭ ፓምፕ ሲያደርግ 2 ፖታሽየም አይን ወደ ውስጥ ያስገባል። ስቲል 1 ፖዚቲቭ አይን ቻርጅ ወደ ውጭ ይሄዳል ማለት ነው። ስቲል ኢንሳይዱ ኔጌቲቭ ነው ማለት ነው። ምክንያቱም አንድ ኤክስትራ ፖዚቲቭ አይን ወደ ውጭ ስለሚወጣ በሶዲየም ፖታሽየም ፓምፕ። እንደ ሰርድ ዋን ኢዝ ኔጌቲቭ ቻርጅድ ፓርቲክል ፕሮቲን አይን ላርጅ ፕሮቲን አይን ኢንሳይድ ኢን ዘ ሴል መምብሬን ኢንሳይድ ኢን ዘ ሴል ማለት ኔጌቲቭ ቻርጅድ ፕሮቲኖች ዊዝን ዘ ኢንትራሴሉላር ፍሉይድ ዛት ካን ኖት ትራቨል ትሩ ዘ ፕላዝማ መምብሬን። እነዚህም ሌላኛው ሶስተኛው ምክንያት ናቸው መምብሬን ፖቴንሻል ሬስቲንግ መምብሬን ፖቴንሻል እንዲፈጠር ሲሆን ፖታሽየም ዜን ሶዲየም ፖታሽየም ፓምፕ እና መምብሬን ፕሮቲን እነዚህ ኢንሳይድ ያሉት መምብሬን እነዚህ ኢንሳይድ ያሉት ፕሮቲኖች ፕሮቲን አናይኖች ኔጌቲቭ ቻርጅድ ፕሮቲኖች ምክንያት ናቸው። በዚህ የተነሳ ሬስቲንግ መምብሬን ፖቴንሻል ፎርም ሆነ ማለት ነው። ስለዚህ መምብሬን ሴል መምብሬን ነው፣ ይሄ ደብል ሌየር ነው እንደምታዩት። ስለዚህ ፖታሽየም ስሩ ዘ ፖታሽየም ሊክ ቻናል። ስለ አይን ቻናሎች ወደ ሌላ ጊዜ በሌላኛው በቀጣዩ ስላይድ ላይ እናያለን፣ በቀጣዩ ፕሬዘንቴሽን ላይ እናያለን። ፖታሽየም ሊክ ቻናል ሊክ ያደርጋል፣ ፖታሽየም ወደ ውጭ ይወጣል። ሶዲየም ስሩ ዘ ግን ፐርሜቢሊቲ ሲታይ ሃይሊ ፐርሜብል ነው ብያቸዋለሁ። ሬስት ላይ ለማን ለፖታሽየም ዛን ሶዲየም አይን ሶዲየም ፖታሽየም ፓምፕ ያልነው ይሄን ሲ አገኔዘር ኮንሰንትሬሽን ግራዲየንት ስለሚሄድ ነው። ኤቲፒ እዚህ ጋር ኤቲፒ ተጠቅሞ እንዴ አልተጠቀመም፣ ኮንሰንትሬሽን ግራዲየንት ነው። ምክንያቱም ፖታሽየም በብዛት ካለበት ትንሽ ወዳለበት ነው የሚወጣው። ሶዲየምም በብዛት ካለበት ትንሽ ወዳለበት ኤቲፒ የሚባል ነገር እዚህ ጋር አላወራም። እዚህ ጋር ስመጡ ግን ኤቲፒ ብሎ ይላል። ኢነርጂ ማንዳቶሪ ነው፣ አክቲቭ ትራንስፖርት ነው ይሄ። ለምን ቢባል ምክንያቱም ወደ ውጭ 3 ሶዲየም አይን ሲወጣ ወደ ውስጥ ስንት ፖታሽየም? 2 ፖታሽየም። አጌንስት ዘር ኮንሰንትሬሽን ግራዲየንት በተቃራኒ አቅጣጫ ነው። ያ ማለት ምንድነው? በተቃራኒ ትንሽ ካለበት ቦታ በብዛት ወዳለበት ቦታ። ሶዲየም እዚህ ውስጥ በጣም ትንሽ ነው፣ ውጭ ግን በብዛት ነበር። ከትንሽ ወደ ትልቅ ለመሄድ ፓምፕ የሚያደርገውን ኢነርጂ ይፈልጋል። በዚህ የተነሳ ተጨማሪ 1 ፖዚቲቭ አይን ወደ ውጭ ይወጣል፣ ምንም እንኳን 2 ፖዚቲቭ ወደ ውስጥ ቢገባ ማለት። ለዚህ ነው ሬስቲንግ ላይ ኢንሳይዱ ኔጌቲቭ አውትሳይዱ ፖዚቲቭ ነው። አንዱ ካራክተሪስቲክ ብለን የምንጠራ ሬስቲንግ መምብሬን ፖቴንሻል አንዱ ካራክተሪስቲክ አትሬስት ላይ ኢንሳይዱ ኔጌቲቭ ነው አውትሳይዱ ፖዚቲቭ ነው ብለን እንወስዳለን። ሶ ዲስክራይብ ዘ ካራክተሪስቲክ ኦፍ ሬስቲንግ መምብሬን ፖቴንሻል። ይሄ እንደናንተ ሲሞር ዲግ እንድታደርጉ ሬስቲንግ መምብሬን ፖቴንሻል ወይን ዘ ሴል ኢዝ አትሬስት ምን አይነት ባህሪያት አለው? ቅድም ብያቸዋለሁ። ዶሚናንት ካታይን ኢንሳይድ ሴል ከሆነ ፖታሽየም፣ አውትሳይድ ሶዲየም ነው። መምብሬኑ ኢምፐርሜብል ነው ለቻርጅድ ፕሮቲኖች በኔጌቲቭ ቻርጅድ ፕሮቲኖች አያሳልፍም። ሌላኛው ባህሪ ምንድነው? ሌላኛው ባህሪ ሃይሊ ፐርሜብል ፎር ፖታሽየም አይን ዛን ሶዲየም። ሶ ፖታሽየም ሊቭ ዘ መምብሬን ስሩ ዘ ፖታሽየም ሊክ ቻናል። ይሄ የሬስቲንግ መምብሬን ፖቴንሻል ባህሪ ናቸው ማለት። ሬስቲንግ ላይ ስንል ስለ ሬስቲንግ ስናወራ ይሄን ይመስላል። ስለዚህ ለቀጣዩ ቪዲዮ ጠቃሚ የሆኑ ነገሮችን አሁን ላይ እንድናይ ፈለኩ። እዚህ ቤዚክ ኤሌክትሮፊዚዮሎጂካል ተርሞችን ጥሞኒ ቅድም እንዳልኳችሁ when we stimulate, when we excited, especially the excitable tissue ብለን የምንጠራው ኒውራል ሴል እና መስል ሴል ስቲሙሌት ኤግዛይቴድ ስናደርግ ሬስቲንግ ላይ የነበሩት ኤሌክትሪካል ሲግናልን ጀነሬት ያደርጋሉ ብያቸዋለሁ። ያ ኤሌክትሪካል ሲግናል ኮመንሊ ስትሮንግ አክሽን ፖቴንሻል ብለን የምንጠራው ማለት ነው ፎርም ይሆናል። መቼ? ሬስቲንግ ላይ የነበረን ኒውራል ሴል ወይም መስል ሴል ስቲሙሌት ኤግዛይቴድ ስናደርግ። ስለዚህ ያ ኤሌክትሪካል ሲግናል ሲፈጠር በዛ ኤሌክትሪካል ሲግናል ጊዜ ፎርሜሽን ጊዜ እነዚህ የሚቀጥሉት ተርሞችን ማወቅ ጠቃሚ ነው። እንዴት እንደሚፈጠር ሬስቲንግ መምብሬን ፖቴንሻል
ወደ ኤሌክትሪካል ሲግናልነት እንዴት እንደሚቀይር በቀጣይ ቪዲዮ እናያለን። ግን እስከዛው ድረስ እነዚህን ተርሞች እንድታውቁ ስለፈለግኩ አንደኛ ፖላራይዜሽን ማለት። ስለዚህ ፖላራይዜሽን ማለት ስቴት ኢን ዊች ሜምብሬን ኢዝ ፖላራይዝድ አት ሬስት ኔጌቲቭ ኢንሳይድ እና ፖዚቲቭ አውትሳይድ። ስለዚህ ፖላራይዜሽን ስንል በቀላሉ ኢንሳይዱ ኔጌቲቭ ነው፣ አውትሳይዱ ፖዚቲቭ ነው ብላችሁ ውሰዱት። ሴሉ አትሬስት ላይ ነው። ስለዚህ አትሬስት ላይ ያለ ሴል ደግሞ ኢንሳይዱ ኔጌቲቭ ነው፣ አውትሳይዱ ምንድነው? ፖዚቲቭ ነው። ያንን ነው ፖላራይዜሽን ብለን ስንጠራ። ሁለተኛው ዲፖላራይዜሽን ዩሲ አፍራሽ ቃል ገብቷል። አሁን ዲፖላራይዜሽን ፖላራይዜሽን ስንል ምን ብለናል? ኢንሳይዱ ኔጌቲቭ ነው ብያቸዋለሁ። አሁን ዲፖላራይዝ ኔጌቲቭ ነው። ስለዚህ ዲክሪዝ ዘ ኔጌቲቪቲ ኦፍ ዘ ሜምብሬን ኔጌቲቭ የነበረውን ዲክሪዝ ማለት መቀነስ ኔጌቲቪቲ። ለምሳሌ ቅድም ስናወራ ኒውራል ሴል ሬስቲንግ ሜምብሬን ፖቴንሻሉ ስንት ነው ብያቸዋለሁ? ኔጌቲቭ 70 ሚሊ ቮልት ነው። ወይም ሴል ኢዝ አትሬስት ላይ በነበረበት ሰዓት ኢንሳይዱ ኔጌቲቭ 70 ሚሊ ቮልት ነበር። ኢንሳይዱ ኔጌቲቭ ነው። ፖላራይዜሽን ነው። አሁን ዲፖላራይዝ እናደርግ ማለት ወይም ዲክሪዝ ዘ ኔጌቲቪቲ ኦፍ ዘ ሜምብሬን ማለት ኔጌቲቭ 70 ወዴት ይሄዳል ማለት ነው? ወደ ፖዚቲቭ ወደ ዜሮ ይሄዳል ማለት ነው። ያንን ዲፖላራይዝ አደረገ ስንል ሜምብሬን ፖቴንሻል ቢካም ለስ ኔጌቲቭ ዲ አፍራሽ ነው። ፖላራይዝ ስንል ኔጌቲቭ ነው ብያቸዋል። ዲ ስንል አፍራሽ ናት። ዲፖላራይዝ ማለት ዲክሪዝ ዘ ፖላራይዜሽን ኦፍ ዘ ሜምብሬን ዲክሪዝ ዘ ኔጌቲቪቲ ኦፍ ዘ ሜምብሬን ማለት ያ ማለት ወደ ፖዚቲቭ ዳይሬክሽን እንዲሄድ አደረገ። ዲፖላራይዜሽን ክሎዝ ቱ ዜሮ። ሌላኛው ዲፖላራይዝ ይሄ እዚህ ጋር ለምሳሌ አትሬስት ላይ ነበር፣ ሬስቲንግ ሜምብሬን ላይ ሬስት ላይ የነበረውን ስቲሙላይ አፕላይ በማድረጋችን የተነሳ አሁን ያ ስቲሙላይ ኔጌቲቪቲ ኦፍ ዘ ሜምብሬንን ቀነሰ። ያ ማለት በተዘዋዋሪ ሜምብሬኑ አትሬስት ላይ ፖታሺየምን ነበር ሞር የሚያሳልፈው። አሁን እኛ ስቲሙላይ አፕላይ በማድረጋችን የተነሳ የዛን የሴል ሜምብሬን ፐርሜቢሊቲ ዲስተርብ አድርገን ፖታሺየምን ማስወጣቱን ትቶ አስዩም ሶዲየም እንዲገባ አደረገን ማለት ነው። ስለዚህ ሶዲየም ወደ ውስጥ ሲገባ ያ ኔጌቲቭ የነበረው ሜምብሬን ወዴት ይሄዳል? ወደ ፖዚቲቭ ይሄዳል። ያንን ነው ዲፖላራይዝ አደረገ ብለን ሙቭ ቱ ዘ ፖዚቲቭ ዳይሬክሽን፣ ወደ ፖዚቲቭ ዳይሬክሽን ሄደ ብለን እንላለን ማለት ነው። ሌላኛው ሪፖላራይዜሽን ነው። እዚህ ጋር እንደምታዩት ሪፖላራይዜሽን ሪተርን ዲ አድርጎ ነበር፣ ኔጌቲቪቲውን ቀንሶ ወደ ፖዚቲቭ ዳይሬክሽን ሄዶ ነበር። የሆነ ቦታ ላይ ሲደርስ ደግሞ አቆመው ዲፖላራይዝ ማድረጉ እና ወደ ነበረበት መመለስ ጀመረ። ሪተርን ባክ ቱ ዘ ሬስቲንግ ስቴጅ ማለት ሪፖላራይዝ አደረገ። ሪፖላራይዜሽን የምንለው ይሄንን ሪተርን ቱ ዘ ሬስቲንግ ፖቴንሻል አፍተር ዲፖላራይዜሽን ዛት ኢዝ ሪፖላራይዜሽን። ሶ ሌላኛው ሃይፐርፖላራይዜሽን። ሃይፐርፖላራይዜሽን ስንል ሜምብሬን ከሞር ኔጌቲቭ ዛን ሬስቲንግ ኮንዲሽን ማለት ነው። ሞር ኔጌቲቭ ዛን ሬስቲንግ ኮንዲሽን እዚህ ጋር እንደምታዩት ሃይፐር ፖላራይዜሽን እና ፖላራይዜሽን ኔጌቲቭ ነበር። ሃይፐር ማርኬት እንደሆነ ሃይፐር እዚህ ሃይፐር ፖላራይዜሽን ሞር ኔጌቲቭ ዛን ሬስቲንግ ኮንዲሽን ማለት ነው። ሞር ኔጌቲቭ ዛን ሬስቲንግ ኮንዲሽን ዛት ኢዝ ሃይፐር ፖላራይዜሽን። ዘ ሜምብሬን ፖቴንሻል ኢዝ ሞር ኔጌቲቭ ዛን ሬስቲንግ ላይ ለምሳሌ ኒውራል ሴል የምትወስዱ ቅድም ኔጌቲቭ 70 ሚሊ ቮልት ነው ብያቸዋለሁ ሬስቲንግ ላይ። አሁን ኔጌቲቭ 70 ሚሊ ቮልት ላይ የነበረው ኒውራል ሴል አስዩም ከኔጌቲቭ 70 ሞር ወደ ኔጌቲቭ 80 ሚሊ ቮልት ሲመጣ ሃይፐር ፖላራይዝ ከሬስቲንጉ ሞር ወደ ኔጌቲቭ ዳይሬክሽን ወረደ። ሃይፐር ኢንክሪዝ ኢን ፖቴንሻል ሜምብሬን ሞር ኔጌቲቭ ሲሆን ማለት ዛን ሬስቲንግ ስቴጅ ያንን ምን እንላለን? ሃይፐር ፖላራይዜሽን። ሜቢ ዚስ ሃይፐር ፖላራይዜሽን ቢኮዝ ኦፍ ኤክስትራ አውትፍሎ ፖታሺየም አየን ዛን ሬስቲንግ ኮንዲሽን ሊሆን ይችላል። ልክ ሬስቲንጉ ላይ ኢንሳይዱ ኔጌቲቭ ነው፣ አውትሳይዱ ፖዚቲቭ ነው ብያቸዋል። ሞር ፖታሺየም አየን ሜምብሬኑን እየለቀቀ ሲሄድ ሞር ኔጌቲቭ እየሆነ ይመጣል። ዛን ሬስቲንግ ኮንዲሽን ሃይፐር ፖላራይዝ ሆነ ብለን ስንጠራ ማለት። ስለዚህ እነዚህን ተርሞች እንዳት ዲፖላራይዝ፣ ሃይፐር ፖላራይዝ፣ ሪፖላራይዝ እና ፖላራይዜሽን። እዚህ ፖላራይዜሽን አትሬስት ላይ ነው፣ ኢንሳይዱ ኔጌቲቭ ነው፣ አውትሳይዱ ፖዚቲቭ። ዲፖላራይዝ እና ዲክሪዝ ኔጌቲቪቲ ኦፍ ዘ ሜምብሬን ኦር ሙቭ ቱ ዘ ፖዚቲቭ ዳይሬክሽን ማለት ነው። ሪፖላራይዝ እና ሪተርን ቱ ዘ ሬስቲንግ ስቴጅ ነው። ፋይናል ሬስቲንግ ፖቴንሻል አለ እዚህ። ሃይፐር ፖላራይዝ አደረገ ስንል ደግሞ ሞር ኔጌቲቭ ዛን ሬስቲንግ ሜምብሬን። እነዚህን ተርሞች ቤዚክ ኤሌክትሮፊዚዮሎጂካል ተርሞችን እንዳትረሱ። ሌላው ስለ ሴል ኤግዛይታቢሊቲ ስል አቢሊቲ ኦፍ ሴል ቱ ጀነሬት ሪአክሽን ፖቴንሻል ስቲሙሌት ማነው ብያቸዋል። በተለይ ኤግዛይታብል ሴል ስንል ለምሳሌ ኒውራል ሴል እና መሰል ሴሎች ሴል ዛት ጀነሬት አክሽን ፖቴንሻል ዱሪንግ ኤግዛይቴሽን
በተለይ ማን ብያቸዋለሁ? ኒውራል ሴል እና መስል ሴል ኤግዛይት ሲደረጉ ማንን ጄኔሬት ያደርጋሉ? ኤሌክትሪካል ሲግናል አክሽን ፖቴንሻልን ጄኔሬት ያደርጋሉ። የአክሽን ፖቴንሻል ወዴት ይሄዳል? ወደ ሃየር ብሬን ሴንተር፣ ወደ ኮንትሮል ሴንተራችን ይሄዳል። ኮንትሮል ሴንተራችን ኢንተርፕሬት፣ ኢንተግሬት፣ ኢንተርኮኔክት ያደርጋል አይደል? አዎ ኤግዛይቴድ ከሆኑ በኋላ ስቲሙሌት ከሆኑ በኋላ ስለዚህ መመረጃው ወደ ሃየር ብሬናችን ያንን ኤግዛይተብል ስቲሙለስን ኤሰረንችን ኦፍ ዘ ኢንቫይሮንመንታል ኮንዲሽን ኦፍ ሴል አይዘር ኢንተርናል ኦር ኤክስተርናል ሊሆን ይችላል። ስቲሙለሱ አፕላይ የተደረገበት ስቲሙለስ ያ መምብሬኑ ዲስተርብ ያደርገዋል። ስለዚህ መምብሬኑ ኤሌክትሪካል ሲግናል ጄኔሬት ያደርጋል። ዜን ያ ኤሌክትሪካል ሲግናል ስሩ ዘኒውሮን ወደሚመለከተው ቦታ ይሄዳል ማለት ነው። አይዘር ኢንተርናል ላይ ኦር ኤክስተርናል ላይ ስቲሙላይ ሊሆን ይችላል። ለምሳሌ ቅድም ብያቸው ቴምፕሬቸር የቴምፕሬቸር ለውጥ በሚኖርበት ሰዓት ስቲሙለስ ነው። ኦር ፕሬሸር ዲስተርብ አንድ ሳምበዲ መቶ ቢቆነጥጣችሁ ስቲሙላ አፕላይ አደረገ ስኪናችሁ ላይ እዚህ አትሬስት ላይ ነበረን ሴል ስቲሙላ አፕላይ ሲያደርግ መምብሬን ፐርሜቢሊቲውን ዲስተርብ አደረገ በመቆንጠጡ የተነሳ ማለት ነው። ስለዚህ በመቆንጠጡ የተነሳ የዛ የሴል መምብሬን ፐርሜቢሊቲው ዲስተርብ ሆነ። ስለዚህ ሞር አየን ወደ ውስጥ ይገባል። ሶዲየም አየን ገባ። እንዲሁም ሶዲየም አየን ኤሌክትሪካል ሲግናል ጄኔሬት አደረገ። ያ ኤሌክትሪካል ሲግናል ኮንዳክት ይሆናል ስሩ ዘ ኒውሮን። አንደኛው ትሬሽሆልድ ብለን የምንጠራው the lowest or minimum intensity of the stimulus to elicit an action, the lowest, the minimum value to generate electrical signal so-called action potential ብለን የምንጠራው ነው። ስትሮንግ ኤሌክትሪካል ሲግናል አክሽን ፖቴንሻል እንዲፈጠር ምክንያት የሆነው ዝቅተኛው ስቲሙለስ ያ ዝቅተኛው ስቲሙለስ እስከየት ድረስ ዲፖላራይዝ አድርጎ እስከ ትሬሽሆልድ ቫልዩ ድረስ ሄዶ አክሽን ፖቴንሻል። ስለዚህ ትሬሽሆልድ ማለት ዘ ሚኒመም ቫልዩ ፍሮም ዊች አን አክሽን ፖቴንሻል ቢገን አክሽን ፖቴንሻል ኦሪጂኔት የሚያደርግበት ኢሊሴት የሚያደርግበት ቦታን ትሬሽሆልድ ብለን እንጠራለን። እንዳትረሳዋቸው እነዚህን ቃላቶች። ስለዚህ እነዚህን ቃላቶች በመጠቀም የሚቀጥለውን ኤሌክትሪካል ሲግናል ሎካል ፖቴንሻልን አክሽን ፖቴንሻል እንዴት እንደሚፈጠር በሚቀጥለው ቪዲዮ በደንብ እናያለን ዛሬ። ስለዚህም ዲፖላራይዜሽን ስንል ወደ ፖዚቲቭ ዳይሬክሽን ነው። ሪፖላራይዜሽን ስንል ወደ ታች ነው። ሃይፐርፖላራይዜሽን ስንል ሞር ኔጌቲቭ አስዩም ይሄ ሬስቲንግ ፖቴንሻል ነው ብላችሁ ብትወስዱ በቀይ የተሰመረውን ዲፖላራይዝ ስናደርግ ወደ ፖዚቲቭ ዳይሬክሽን፣ ሪፖላራይዝ ስናደርግ ወደ ነበረበት ወደ ሬስቲንግ ሲመለስ፣ ሃይፐርፖላራይዝ ስንል ግን ሞር ኔጌቲቭ ዛን ሬስቲንግ ማለት ነው። በዚህ አይነት መንገድ ኤሌክትሪካል ሲግናሎቹ ፎርም ይሆናሉ እናያለን። እንዴት ሬስቲንግ መምብሬን ፖቴንሻል ወደ ኤሌክትሪካል ወደ አክሽን ፖቴንሻል እና ሎካል ፖቴንሻል እንደሚቀየር በቀጣይ ቪዲዮ በደንብ የምናይ ይሆናል። ዛሬ ያለኝን ጨረስኩኝ። መልካም ቆይታ። አሁንም በድጋሚ ራሳችሁን ከኮሮና ቫይረስ ጠብቁ። ጥያቄ ካላችሁ አስተያየት ካላችሁ ኢንቦክስ አድርጉ። ያልገባችሁ ነገር ካለ መመለስ እችላለሁ። አመሰግናለሁ። መልካም ጊዜ። በቀጣዩ ቪዲዮ እስክንገናኝ መልካም ቆይታ ይሁንላችሁ።